ሰርጌ ተዘጋጅቷል፣ ድግሴ ተዘጋጅቷል። ወኩሉ ድልዋል፣ ሁሉ ተዘጋጅቷል። ወደ ሰርጌ ኑ። ደገኛይቱ ሕገ ወንጌል ተዘጋጅታለች፣ ተሰጥታለች። ወደ ወንጌል ኑ ነው፣ በወንጌል እመኑ ነው። የመጀመሪያው ይሄ ነው። ሁልጊዜ አስተውላችሁ ከሆነ በቅዳሴው መካከል ቅዱስ ወንጌል ከመነበቡ አስቀድሞ ዲያቆኑ ምን ይላል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ይህንን ቃል በመጀመሪያ በአዲስ ኪዳን የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። የንስሐ ስብከት በሚሰብክበት ጊዜ፣ የንስሐ ጥምቀት በሚያጠምቅበት ጊዜ በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ተመስክሯል። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ደግሞ ዮሐንስ አልፎ ከተሰጠ በኋላ ራሱ አምላካችን ኢየሱስ ክርስቶስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ሰውን ሁሉ ወደ ሰርጉ መጥራት ጀመረ። ለምን? ዮሐንስ አልፎ ስለተሰጠ። እሱ ደግሞ ራሱ ወደ ሰርጉ መጣራት ጀመረ። ወደ ሰርጉ የተጣራው ባሮችን መልእክተኞችን ልኮ ብቻ አይደለም፣ ሙሽራው ራሱ ወደ ሰርጉ ሕዝቡን ጠራ። ይህንን እናነሳለን። እንዲህ አለ መጥምቀ መለኮት ቅዱስ ዮሐንስ፣ ዘቦቱ መርዓት መርዓዊ ውእቱ አለ። እስቲ በሉ ሙሽራይቱ ያለችው በሉ እርሱ ሙሽራ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ተናጋሪው መጥምቀ መለኮት ቅዱስ ዮሐንስ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል አለ። ራሱን ደግሞ በሚዜ መስሎ ተናገረ መጥምቀ መለኮት ቅዱስ ዮሐንስ።